በዛሬ ቪዲዮ እህሏ ላይ አይዳ ፊዳንን የምታሰቃይበትን ሰልማ በምርት ፍቅር የምታብድበትንና ዘሪንና ሰልማ አይሼ ላይ የሚጫወቱበትን ፊዳን ቡራክ ልጇ እንደሆነ የምታውቅበትን እንዲሁም ከሪማንና አሊ ፊዳንን የሚያግቱበትን ሌሎችም አስደንጋጭና እንዲሁም አሳዛኝ ትዕይንቶችን ያቀርባል። ወደ አጓጊ ትዕይንት አለፍኩ። እህል ውሃ አይዳ ፊዳንን አንድ ክፍል ውስጥ ቆልፋባት ቱብራክ እንዳያገኛት አድርጋታለች። በጣም ቀዝቃዛ ነው፣ በጣም ያስፈራራል። እንዲከፈትላት ብትጠይቅም ግን አይዳ ቆልፋባት ነበር። በሌላ በኩል ደግሞ አይሼ አርናንን ካገኘችው በኋላ ፕሮቶኮሏና ወረቀቷን አቅርባ የፍቺ ወረቀት ተሰጥተዋለች። ከእሱ ጋር መፈታት እንደምትፈልግና ከዚህ በኋላ አብረው መቆየት እንደማትችል ስትነግር፣ ይህ በእንዲህ እንዳለ በዚህ ነገር በጣም የተበሳጨው አርና ለእሷ እሺ ይላታል። ግን እውነታው ያን ነበር። ስልኩን ያወጣል። ወዲያውም መርትን ግደሉት የሚል አጭርና ቀጭን ትእዛዝ አርናን ያስተላልፋል። አይሼ ለሁሉም ነገር ትከፍያለሽ በማለትም ይበሳጫል። በሌላ በኩል መርት ቤት ውስጥ ይገኛል። ስለምንም ጉዳይ አያውቅም። ዘሪን ጋር ከገባ በኋላ ልጄ የት ነው ያለው? እባክህ ከኔ እየጠፋኝ ነው፣ ከኔ መራቅ የለብም በማለት ልትይዘውና ልትቆጣጠሩ ብትሞክርም ግን እሱ በጣም ቁጡና የሚናደር ሰው ነበር። እናም በዚህ መካከል እምቢ አሻፈረኝ ይላታል። ከእሷ ጋር አብሮ መሆን እንደማይፈልግና የራሱን ምርጫ መርጦ አሁን ከአይሴ ጋር ሊሆን እንደሆነ ይነግራታል። ግን እነዚ የሆንለት ይሆን? አርናን ሊያስገድለው ነው። በሌላ በኩል እስካሁን ተቆልፉባት የምትገኘው ፊዳን አለች። ፊዳን እስካሁን ትቆልፉባታል። የቆልፈችባት ደግሞ አይዳ ናት። ማንም ሰው እንዳያግዛትና እንዳይረዷት እናም ሙሉ በሙሉ ብቸኛ እንድትሆንና እዛው በብርድ እንድትሞታ ልታደርጋት ፈልጋለች። ግን አይዳ አሁንም ተመልሳ መታ የፊዳን ሁኔታ ስትመለከት ፊዳን ደግሞ በራፉን ክፈችልኝ እያለች ትለምናታለች። ፊዳን በብርድ ልሞት ነው እያለች ትማጸናታለች። እስካሁን ቱብራክ ፊዳን የት እንዳለችና የት ተቀምጣ እንዳለች ምንም ነገር አያውቅም። በባለወር ነገር የተፋታችው አይሻውን ሁሉንም ነገር ለሰናይ ነግራት አሁን ቀጣይ ከመርት ጋር መጋባት እንደምትፈልግ ትነግራታለች። በድንገት ቱብራክ ወደዛ ክፍል ውስጥ ይመጣል። ፊዳን ወደ ተቀመጠችበት ፊዳንን መጥቶ ይቀሰቅሳታል። ፊዳን በብርዱ ምክንያት ራሷን ስታወርቃለች። በዚህ የተነሳ ወዲያው ቱብራክ ፊዳንን አቅፎ በፍጥነት ካለችበት ክፍል ውስጥ ቀስ ብሎ ያወጣታል። እናም እሳት ወዳለበት ቦታና ወደ ሙቅ ቦታ አድርጎ የሚጠጣና እንዲሁም ደግሞ የተለያዩ ነገራቶችን ያስቀምጥላታል። በመቀጠልም እዛ ውስጥ እንዴት ገባሽ፣ ለምንስ ገባሽ በማለት ይጠይቃታል። እሷ ግን አይዳን ከማስያዝ ይልቅ ጽምታን ትመርጣለች። አይዳ ግን ለምን እዛ ውስጥ አስገባቻት? ምክንያቱም እውነቱን ስላወቀች የነጃት አክሱ ፍቅረኛና እንዲሁም ሚስት እንደነበረች ፊዳንን ስላወቀች ነው። የፊዳንን መርከምና መታመም የተመለከተችውም ሀልዲ ልታግዛትና ልትረዳት ትሞክራለች። በሌላ በኩል ሰልማ ባዶ እግሯን የሌሊት ልብሷን ለብሳ እንዳበደ ሰው ከቤት ውስጥ ትወጣለች። በምርት ፍቅር እነሆ አሁን ሙሉ በሙሉ አብዳ ጨርቋን ልጥል ትንሽ ነው የቀራት። ሀሊዲ ፊዳን እንደዚህ ያደረገቻት አይዳ እንደሆነች አወቀች። እናም በፍጥነት እሷን ከዛ ቤት ውስጥ ማስወጣት እንዳለባት ገባት። በሌላ በኩል አይሲና እንዲሁም ሰናይ በመሆን ወደ ሆስፒታል ይሄዳሉ። ወደ ሆስፒታል የሄዱበትና እያመሩበት ዋነኛው ምክንያት ደግሞ አይሲ እናቷ እዛ ገብታለች። አራን ላይ ተኩሳ እስር ቤት ውስጥ ገብታ ስለነበር እሷን ለማየትና ለመጠየቅ ነው። በሌላ በኩል መርትና አይሺ ይገናኛሉ። እናም ሁለቱም ተያይዘው ወደዛ ቦታ ያመራሉ። ፍርዱንም ለማስነሳት በሚችሉት አቅም መከራከር ይጀምራሉ። ፊዳን እንድትደክም፣ ራሷን እንድትስት፣ እንድትጎዳ፣ እንድታብድ፣ ጭንቀት ውስጥ እንድትገባ አይዳና ከሪማን ሳያስነቁ መድኃኒት ቀይረውባታል፣ አሰቃይተዋታል። አሁን በጣም ታማለች። አይዳ ዳግመኛ ትመጣለች ወደ ፊዳን ጋር እናም ታስፈራራታለች። ግን ይህ በእንዲህ እንዳለ ቡራክም አብረው እየተጎዳ ይገኛል። ፊዳንና ቡራክ እስካሁን መገናኘት አልቻሉም። ስራ ልትሰራ እንኳን እየተሰራች ባለችበት ሰዓት ላይ ፊዳን አይዳ ወደ እሷ ጋር መጣ። ለምንድን ነው እነዚህን የተባበረሻቸው? ተመልከች እስኪ እንዳረግሻቸው በማለት ሆን ብላ እቃዎችን በመስበር ፊዳንን ፈሪና እንዲሁም ሽባ እንድትሆን ታረጋታለች። ከደሞዝሽ ላይ ይቀነሳል። ሲጀምር እዚህ ቤት ውስጥ መኖር አይጠበቅብሽም። በይ ነይ ቀጥይ፣ መሄድ አለብሽ በማለት ፊዳንን አይዳ ሆን ብላ ታሰቃያታለች። በጣም ትጫወትባታለች። ሰልማ እጅግ በጣም እያለቀሰችና ጎዳና ላይ ቁጭ ብላ ራሷን በጣም ጥላ ሁሉም ይደርሱላታል። እናም በፍጥነት ወደ ቤት ይዟት ሄዳሉ። ዘሪን መርትንም ሆነ እንዲሁም ደግሞ አይሼ ማየት እንደማትፈልግ አስጠንቅቃ ተናግራ ሁለቱም ከዛ እንዲሄዱ ታደርጋቸዋለች። ቱብራክ ስፖርት እየሰራ ባለበት ሰዓት ላይ ወደፊት ለፊት ጠግታ ይህ ማነጃት ነው በማለት የድሮ ትውስታዎቿን እያስታወሰች ፊዳን ፊት ለፊት ከቱብራክ ጋር ይተያያሉ። እናም በጣም ይጠቃቃሉ። ይህንን ሁሉ ነገር ከሩቁ ከሪማን ትመለከታለች። ፊዳን ስራ እየሰራችና እንዲሁም ደግሞ እቃ እየጠራረገች ቤቱን እያጸዳዳች ባለችበት ሰዓት ላይ ምርትና አይሼ እርስ በርስ ሲከራከሩ ሁለቱም የተጣሉ ባሉበት ሰዓት ላይ ለሰልማ ተጠያቂው አንተ ነህ፣ አንቺ ነሽ እርስ በርስ ይባባላሉ።
ከሪማን ደግሞ ሙሉ ትኩረቱን ለፊዳን ከመስጠት ይልቅ ለአይዳ ቢሰጣት ለልጁ እናት ትክክለኛ ትኩረቱ ሰጥቶ ሙሉ ፎከሱን ለሷ ሰጥቶ ህይወቱን እንዲያስተካክልና ከዚህ በኋላ ህይወቱን መኖር እንዳለበት ለቶብራክ አስጠንቅቃ ትነግረዋለች። እቃዎችን እያጸዳችና እየጠራረገች የነበረችው ፊዳን ደግሞ በጣም ታማለች። ምክንያቱም ደግሞ ይሄ የሆነው በከሪማንና እንዲሁም በአይዳ የተነሳ ነው። ሰልማ እቤት ውስጥ እንድትተኛና እንድታርፍ ያደርጓታል። እናም አሁን ላይ በጣም ተጎድታና አዝና ትገኛለች። በጣም ታማና እንዲሁም አዝና ተክዛ የነበረችውን ፊዳን ቶብራክ ወደ ውጭ ይተካል። በጣም አሞሻል፣ ወደ ሆስፒታል ይዤሽ መሄድ አለብኝ በማለት ይነግራታል። እሷ ግን ወደ ሆስፒታል መሄድ እንደማትፈልግና እዚሁ መቀመጥ እንደምትፈልግ ትነግረዋለች። ግን በግዴታም ቢሆን ይዟት ፊዳን ይወጣል። ከቶብራክ ጋር አንድ ላይ ይወጣሉ። እናም አንድ ላይ መመገብ፣ ውጭ ላይና እንዲሁም መዝናናት ይጀምራሉ እርስ በርስ ፊዳን፣ ቶብራክና ቡራክ። ሀሊዴ ደብቀው የሚገኘውን ወረቀት እቤት ውስጥ ያለችው ሰራተኛ ታገኘዋለች። ይዛም ቤቱን ያጸዳዳች ባለችበት ሰዓት ላይ ከሪማን መጣ። እስኪ አንቺው እሱ ወረቀት ምንድን ነው በማለት ወረቀቱን ይዛ ወደ ውጭ ማንም ሰው ሳይመለከታት ትሄዳለች። በዚህ ሰዓት ላይ ግን የዲኤንኤ ምርመራ ነበር። ያንን ወረቀት ደግሞ በተመሳሳይ መልኩ ፊዳን መታ የተጻፈውን ነገር ትመለከታለች። የተጻፈው ወረቀት ላይ ሀሊዴ እየጻፈችውና በአፏ መናገር የከበዳትን ነገር ጽፋ ለፊዳን ለመስጠት የሞከረችው ነበር። አዎ ቶብራክ ነጃት አይሱ እንደሆነና እንዲሁም በሌላ በኩል ደግሞ ህፃኑ ቡራክ የፊዳን ልጅ እንደሆነ የሚናገር ነበር። ሰራተኛዋ የማን ነው ብላ ከጠየቀቻት በኋላ ከሪማንም አላውቅም ስትል ከሪማን ማንም ሰው ሳይመለከታት ቀስ ብላ ወደ ውጭ ትወጣለች። ፊዳን ትከታተላታለች። ይህ በእንዲህ እንዳለ አይዳ ወደዛ ቤት ውስጥ ገብታ የሆነ ነገር ተፈጥሮ እንደነበርና ወረቀት እንደነበር ትጠይቃታለች። ግን ከሪማን ይዛው ሄዳለች መቤቴ በማለት ሰራተኛ ትናገራለች። አይዳ ምንም ነገር ማግኘት አልቻለችም። በዚህ ሰዓት ላይ ከሪማን ወደ ሀሊዴ ጋር ትሄድና ይህን ወረቀት አንቺ ነሽ አይደል የጻፍሽው በማለት ትጠይቃታለች። ሀሊዴም እኔ አይደለሁም ፈጽሞ እኔ አይደለሁም ብላም ትናገራለች። ከሪማን ኪሷ ውስጥ ታስገባዋለች። በዚህ ሰዓት ላይ ፊዳን ሁሉም ነገር ተከታትላ ስለነበር ቀስ በቀስ መመልከት ጀምራለች። በሌላ በኩል ሰልማና እንዲሁም ዘሬን ሆን ብለው አውቀው ሰልማ እንዳበረች እያስመሰለችና እያቀናበረች እንደሆነ እናም በዚህ መካከል አይሲያውን በመጨረሻ ተስፋ ቆርጣ ምርትን እንደምትተውላት ሁለቱም እርስ በርስ ሲያወርዱ ሚስጥራቸውን ትሰማለች። እናም በመጨረሻ ራሷን እንድትስት ከደረጃ ላይ የጣለቻት እንዲሁም በሌላ በኩል ራሷን እንደምታጠፋ ሁሉም ነገር ለመርት የነገረችው መርትና እንዲሁም ደግሞ ሰልማ አንድ ላይ ሆነው አርናን እንዲመጣ እያደረገችው እያቀነበረችባት ያለችው እያንዳንዷ ሴት ሰልማ እንደሆነችና ሰልማ ጠላቷ እንደሆነች አይሺ ይገባታል። ከሪማን ማንም ሰው ሳይመለከታት ወደ ውጭ ትወጣለች። እናም ያንን ወረቀት በማቃጠል ወደ ቆሻሻ መጣያ ውስጥ ታስገባዋለች። ይህ ሁሉ ነገር ይፈጠራል። በድንገት ያንን ነገር ካቃጠለችው በኋላ ወደ እሷ ጋር እየመጣ የነበረውን ቶብራክ ምን እያደረግሽ ነው ማይ ብሎ ሚስጠይቃት ና ወረቀቱን ማቃጠል ስለነበረብኝ ነው በማለት እሱን ይዛው ትሄዳለች። በዚህ ሰዓት ላይ ከሪማን ዳግመኛ ወረቀቱን ታቃጥሏለች። ቶብራክን ካባረረች በኋላ ወረቀቱ መቃጠሉን ስትመለከት በፍጥነት ትሄዳለች። ይህን ነገር የተመለከተችው ፊዳንም ወረቀቱ ሙሉ በሙሉ ሳይቃጠል ሂዳ ታጠፋውና እዛው ምን እንዳለና ምን እንደተጻፈ ለማንበብ ትሞክራለች። በዚህ ግዛት ላይ ወረቀቱንም ስታነበው የተጻፈውን ነገር ታያለች። እሷም የቡራክ እናት እንደሆነችና ትክክለኛው ቶብራክ ማለት ነጃት እንደሆነ ታውቃለች። በዚህም ነገር የእኔ ልጅ ነው እያለች ስታለቅስ ከፊት ለፊቷ የነበረችው ከሪማንና እንዲሁም አሊ ወዲያው በፍጥነት ፊዳን ወዴትም እንዳትሄድ ይዟታል። እናም ራሷን እንድትስት ያደርጓታል። አሁን እሷ በጣም የጮች ባለችበትና በተቆጣችበት ሰዓት ላይ አሊ እሷን እጆቿን ይዛል ከሪማን አፏን አፍና ራሷን እንድትስት አድርገው አንድ ክፍል ይቆልፍባታል። ከዛስ ይቀጥላል።